በገዛ ጆሬ ሰምቻለሁ። እሺ የካሌብን የዋህነትና ፍቅር ተጠቅመሽ ህይወቱን ልታበላሽ ነበር አይደለ? እኔ ለልጄ ህይወት ስልኮ ነው። በቃሽ፣ አሁኑኑ ከዚህ ቤት ውጭ። እባክህን ካሌብ አውጥታለች። እኔ እኮ ረተኛ ናት። ግን እናትህ ነኝ አትበይ። የኔ እናት አልማዝ ብቻ ነች። እየሰማሽ ነው ወይዘሮ አዜብ? ወይዘሪት አዜብን እንግዲህ ካሌብ ከቤት አባርሯታል። ወይዘሪት አልማዝና ቤዛ በሰሩት ሴራ ላይ እንግዲህ በብር አታለው ነገሩን ወደ አዜብ አዙረው አዜብን ከቤት እንዲያባርር አድርጓሉ ማለት ነው። ሰላም ሰላም! ውድና የተወደዳችሁ የሰላም ዩቲዩብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ በስተመጨረሻው ካሌብ ወይዘሪት አዜብን ከቤት አባርሯታል ማለት ነው። የደስታና የወይዘሪት አልማዝና ቤዛ ሴራቸው ወደ አልማዝ ወደ አዜብ አዙረው እንግዲህ ከቤት አባርሯሉ ማለት ነው። የእኛን እውነታ አታውጣን እባክን፣ የአዜብን ውሸት አውጣ። አዜብ የካሌብ እናት አይደለችም። እስከ ዛሬ ድረስ ስታታልለን ነበረ። እኔንም ራሱ ስታታልለን ነበረ። ይሄ የጎረቤቷ ልጅ ነው። ስለዚህ ይሄን ነገር ካሌብ አሁኑኑ ማወቅ አለበት። ንብረቷን ወስዳ ከምትሄድ ካሌብ በአንድ ነገር ላይ ከመውደቁ በፊት እባክን የእኛን ውሸት አታውጣን፣ የእሷን ነገር አውጣና አሁኑኑ ካሌብ አዜብን ከቤት እንዲያባረር አድርገው እባክን ደስታ ብሎ እንግዲህ የቤቱንና ንብረቱንም ግማሽ አንተ ትወስዳለህ። ስለዚህ እንስማማና እንደዛ አድርጎ ብላ አልማዝ ትለምናለች። እሱም እሺ ብሎ እንግዲህ ያላየውንና ያልሰማውን ውሸት አምጥቶ አቀናብሮ ይናገራል ማለት ነው። ውድና የተወደዳችሁ የሰላም ዩቲዩብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። እንግዲህ አዜብ ምስኪን ለልጇ ብላ ነው እንግዲህ ልጇ ህመምተኛ ስለሆነ ልጄን አድናለሁ ብላ ነው የናይል ርቀት እየሄደች ያለችውና እንግዲህ አዜብና አልማዝ መልካም ሰው ሆኖ ሳይሆኑ እንግዲህ የእነሱን ጥፋት ወደ አዜብ አዝረው እነሱ ከጥፋት ነጻ ሆነዋል ማለት ነው ነበርና አሁን ዛሬ ደግሞ ባልጠበቀበት ሰዓት ላይ እውነቱ ወጣ። እናቴ ነች ብሎ ከዚህ በፊት ሲኖር የነበረው እንደ እናቱ እያረገ ሲኖር የነበረውም ለካስ እናቱ እንዳልሆነችና ንብረቱን ወርሰው ምስቱና እናቴ ነኝ ብላ የምትኖረው ሴት እንግዲህ ንብረቱን ወርሳ እሱን ወደ ውጪ ለመጣል ሴራቸውን እያሰሩ እንዳለ ደስታ ደግሞ ይሄን ነገር አውጥቼ እኔ መገላገል አለብኝ፣ እናንተ እንደ ህቃ ተጫውታችሁብኝ ጣላችሁኝ አይደል? እኔ ደግሞ ማን እንደሆንኩ አሳያችኋለሁ። እውነታውን ደግሞ እንግዲህ ትላንትና ወደ ቤት መጥቶ ነበረ ደስታ የቤት ውስጥ ሆኜ እውነታውን አጋልጣለሁ ብሎ ነበረ። ግን አይሆንም እንድናገር አይሰጡም ብሎ እንግዲህ በስልክ ደውሎ ካሌብ እና እሱ ብቻ ተገናኝቶ እውነታውን ማውጣት ስለፈለገ ካሌብ ወደ እሱ ሄዶ እንግዲህ እውነታውን አውቋል። እኔን ካላመንከኝ ይሄን የሚያሰማህን ነገር ስማና ከዛ በኋላ እውነታውን ታውቃለህ። እዛ ቤት ማሄድ ራሱ እንደምትጠላ አውቃለሁ። እውነቱን ካወክ በኋላ እባክህን ካሌብ ንብረትንና ቤትን ብትቆጣጠርና ከነዚህ ሰዎች ራስን ብታድን ነው የሚሻለው። እንግዲህ ሁሌ ከጎን የሆነውና እናት ነኝ ቢላ ከጎን የምትሆን ሴት እናት እንዳልሆነችም ይሄን ነገር እንድታወቅም እፈልጋለሁ። እባክህን ካሌብ እኔ ከነሱ ጋር ሆኜ ብዙ ስህተት ሰርቻለሁ፣ ግን እውነታ ለመናገር ዛሬም ወደኋላ እንደማልል እወቅ።
እባክህን እናንተ እኔ የምነግር ቦታ ብቻ ላይ ማንም እንደተከተለ አውቀክ እውነቱን መስማት ከፈለክ ና እኔ የምልበትን ቦታ ብሎ እንግዲህ ካሌብ ፈርቶ ነበር። ምን አይነት ሴራ አሰረክ ነው አሁን እኔ ነጋ እየደወልክ ያልከው ብለው እንግዲህ ካሌብ በመጀመሪያ ፈርቶ ነበር እና በስተመጨረሻው እንግዲህ እውነት ወጥቷል። ሰላም ሰላም! ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት በሌለኝ ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዩቱብን ሰብስክራይብ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ በስተመጨረሻው እውነታው ወጥቷል ማለት ነው። እንግዲህ ካሌብ ዛሬ የእናቱንና የምስቱን እውነታ አውቋል። አዜብ እውነተኛ እናቱ እንደሆነችና እውነታው ዛሬ አውቋል ማለት ነው። ካሌብ እንግዲህ በጣም ነው የደነገጠው። እናቴ ናት ብሎ በዚህ ዘመን ሁሉ አብሮ ሲኖር የነበረው እንግዲህ ሁሉ ነገር ምንም ሳያንሰላት የምትለውን ነገር ሁሉ እያረገ ከጎኗ ሁሉንም ነገር እያደረገች የነበረችው ዛሬ እናቴ ነኝ በማለት ስታጭበረብር የነበረችው ዛሬ እንግዲህ ወይዘሪት አልማዝ እውነቷ ስወጣ በጣም ሁላቸውም በጣም ድንጋጤ ውስጥ ይገኛሉ። እንግዲህ ቤዛም እንግዲህ ፎቶውን አግኝታ እንግዲህ ይሄ ልጅ የአንቺ ልጅ ነው ካሌብ እንዳያውቅ ብለሽ ሁሌ የሚደብቀው ይሄን ከነገር ካወጣሹ ቤዛ እናትሽም በዚህ ችግር ውስጥ ነው ያለችው። ይሄ ነገር ካወጣሹ ቤት ሁሉ እንደምበታተን እንዳትረሽው ትላታለች። እንግዲህ ፎቶውን አግኝታ እንግዲህ ልታስገድዳት ሞክራ ነበር እና ቤዛ እንግዲህ በሁሉም ነገር ያው ይሄ ድምጽ የአንቺና የወይዘሪት አልማዝ ድምጽ ነው፣ ምስጢራችሁን የምታወሩበት ድምጽ ይሄ ድምጽ ነው። ስለዚህ ይሄኛውን ድምጽ ደግሞ ወስጄ ለካሌብ አሰማዋለሁ ብላ ስትል ይሄን ነገር ካደረግሽው ቤታችንና ህይወታችን ሁሉ እንደሚበጠበጥ ይሄን አትርሺ። እናትሽም አልማዝ በዚህ ሁኔታ ውስጥ ስላለችው ተጠንቀቂ ቤዛ። አንድ እርምጃ እራመዳለሁ ብትይ እኔ ነግሬሻለሁ ትላታለች። ዛሬ እኔ ምንም ነገር አታድርጊ፣ ግን ከዚህ ቤት ውልቅ ብለሽ ውጪ ትላታለች ቤዛ ለወይዘሪት አዜብ። እንግዲህ አዜብ ደግሞ እኔ የትም አልሄድም፣ የልጄን ንብረትና ልጄን የራሴ አርጌ እናንተን ከዚህ ቤት አባረራለሁ እንጂ እኔ ከዚህ ቤት የትም እንደማልሄድ ጥርጥር የለኝም፣ የትም አልሄድም ብላ እንግዲህ ካሌብ እውነታውን ስላላወቀ አንዳንድ ጊዜ ቤት ውስጥ ብዙ እውነት ተደብቆ ሳናቅ ስንጓዝ በጣም ነው የሚከብደው። እንግዲህ እውነታ ከኋላቸው ከፊት ለፊታችን እያለ ሁሉም ሰው ያስመስላል ማለት ነው። ይህ እውነተኛ ታሪክ ሊሆን እንግዲህ እውነት አንዳንድ ጊዜ ይደበቃል ይባላል። ግን ከአንድ ሰው በኩል ደግሞ እውነታው ማውጣቱ ስለማይቀር እውነታችንን ደብቀን ባንኖር ብዬ ነው ተስፋ ማደርገው። እንግዲህ ደስታ ብር ተከፍሎ ነበረ ከነሱ ጋር አብሮ እየሰራ እያገዛቸው በሁሉ ሴራቸው ላይ አብሮ የነበረው እና ዛሬ ግን ህልና ወቅሶት እውነቱን ካሌብ ማወቅ አለበት። ይህን አመት ለፍቶ ይህን ጊዜ ሁሉ የለፋውን ንብረት እነሱ ሳይለፉ የራሳቸው ለማድረግ ጥረት ሲያደርጉ ነው ያየውና ይሄ ነገር ሁሉ ለምንድን ነው? እኔ ለምን ከነሱ ጋር እነሱ ተጠቅመው ብርን ራሱ ሳይሰጡ እኔን እንደ አየር ላይ ጣሉኝ። ስለዚህ እኔ ደግሞ እውነታውን ለካሌብ መናገር አለብኝ ብላል። እንግዲህ እውነታውን ደስታ ለካሌብ ተናግሯል። ደስታ ሲናገር እንግዲህ ደሊና ለአንተ አልነገረችም እንደ እውነቱን አዜብና ወይዘሪት አልማዝና ቤዛ እየሰሩ ያሉትን ሴራ ለምን ደሊና ለአንተ አልተናገረችም? አንተ የምታምነው ሰው አንተን እየካደና ሁሌ ከጎኔ ነኝ የሚለው ሰው ነው አንተን እየካደና አንተን እያታለለ ያለ። ካሌብ መንቃት አለብክ፣ ሁሉንም ነገር ማወቅ አለብክ። ህይወት ሳይበጠበጥ ግራ ሳትጋባ በፊት ሁሉንም ነገር አሁን ማወቅ አለብክ ብሎ እንግዲህ ደስታ ይነግረዋል። አንተ ውሸታም ነህ፣ አንተም ከነሱ ጋር አብረ ነበርክ፣ ሁሉንም ነገር ቤዛ እንደምታደርግ ግን አውቃለሁ። ግን አንተ ደግሞ ከነሱ ጋር አብረ ካሌብ እንግዲህ ደሊና በጣም ሞክራ ነበር እና ለካሌብ እውነቱን ለመናገር ወይዘሪት አዜብን ከዚህ ቤት ሲያባር እንግዲህ ደሊና ለካሌብ እውነታውን ለመናገር ብዙ ተጓዛ ነበር እና ካሌብ ግን ስለ እናቴ ምንም ነገር እንድትነግረኝም እንድታወሪኝም አልፈልግም
ብሎ ደሊናን አልሰማትም ማለት ነው። ደሊና እንግዲህ ካሌብ እውነታው ፊት ለፊት ነው ያለ፣ አንተ ግን እንዳታየው አይኔ ታውራል። ግን ከረፈደ በኋላ ካወቅ በጣም በህይወት ዘመን ሁሉ በጸጸት ትኖራታለህ እንጂ እውነቱን ሰው ስናገር አንተ አትሰማም። እነሱ ወይዘሪት አልማዝና ቤዛ እንደ እቃቃ ጨዋታ ወይም እንደ አሻንጉልት ነው እየተጫወቱብህ ያሉት። ሲያስመስለው ድራማቸውን አይተህ ከአንተ ትጠቀማለህ። እንግዲህ እነሱን ታምናቸዋለህ። እውነታን አምነክ ወደ እውነታ ብትዞር ነው ለአንተ የሚሻለው ካሌብ። አንተ በጣም እየተሳሳትክ ነው ብላ እንግዲህ ደሊና ብዙ ጊዜ ሞክራለች እውነቱን እንዲያውቅ ብላ። እንግዲህ አዜብ ንጹህ ሰው እንደሆነችና እሱን ለመግዳት ወይም እሱን ለማጥቃት እንደማትሮጥ ነው እየተናገረችው። እና እንግዲህ እውነተኛ እናቱና እንግዲህ አልማዝ እንዴት ልጇን ታሰቃያለች የሚለው ምንም ማሰብ አልቻለም ካሌብ። እንግዲህ ትልቅ ሴራ እየሰረችና አዜብንም እየተጠቀመች በግዴታ የምትለውን ነገር እንድታደርግ እያስገደደቻት ያለችዋ ደግሞ አልማዝ ናት። ስለዚህ ቤዛን በሁሉ ነገር እየረዳች ያለችው እናቴ ነች ብለ የምታምናት በጣም የምታምናት እናቴ ነች። እሷ ደግሞ እውነተኛ እናቴ አይደለችም። ቤዛ እንግዲህ ያን ፎቶ አገኘው ብላ አዜብን ከቤት ለማስወጣት በጣም ደስ ብሏት ነበረ። በዚህ ዘመን ሁሉ ከኔ ጋር ስትጫወች የነበረው ለዚህ ልጅ ብለሽ ነው፣ ለካ እንደገና ልጅ አለሽ ማለት ነው አንቺ። ስለዚህ አዜብ ዋጋሽን ታገኛለሽ፣ አለበለዛ ግን ለካሌብ ሳልናገር በፊት ከዚህ ቤት ውልቅ ብለሽ ብትወጪ ነው የሚሻለሽ፣ አለበለዛ ግን ለካሌብ እጄ ሁሉንም ነገር እናገራለሁ ትላለች ቤዛ። እንግዲህ አዜብ ደግሞ ይሄን ነገር ካሌብ ሰማ ማለት ህይወታችን ሁሉ ምስቅልቅል ይወጣል። እናትሽም በዚህ መሀል ስላለች ነው ሁሉንም ነገር እኔ የሚለውን ነገር እናትሽ የምታደርገው ለምን ይመስልሻል? ስለዚህ ብትጠነቀቂ ነው የሚሻልሽ ቤዛ። ለምታደርጊው ነገር ጥንቃቄ አድርገሽ ብታደርጊ ነው የሚሻለሽ፣ አለበለዛ ግን ሁሉም ነገር ዋጋ እንደሚያስከፍልሽ ይወቂ ትላታለች አዜብ። እሷ ደግሞ አልሰማሽም፣ እንደዚህ ስታሰቃየኝ የነበረው አንቺ ነሽ። ይሄን እውነታ አሁን እውነታውን ፍለጋ ነው ወደ ክላስሽ የመጣው። ስለዚህ እውነታውን ስላወጣው ማንም ከኔ ጋራ ማውራትም ሆነ ትንፍሽ ማለት አትችም። ስለዚህ አዜብ እውነታ እንዳይወጣ ከፈራሽ ከዚህ ቤት ውልቅ ብለሽ እንድትወጪ ነው የምፈልገው። እውነታውን ከፈራሽማ ከዚህ ቤት ውልቅ ብለሽ ሂጂ፣ አለበለዛ ግን እውነታውን ሂጄ ለካሌብ እናገራለሁ። ይሄን ነገር ይዘሽ ይሄን ደግሞ ስሚ ወይም ትላታለች። እሷም ደግሞ ይሄን ነገር ለካሌብ አሳየው ብለሽ እናትሽም በጣም አደጋ ውስጥ ናት የምትኖረው። እናቴም በዚህ ሴራ ውስጥ ካለች ይሄ ሴራ የምትሰራ ከሆነ እናቴም ቅጣቷን ማግኘት አለባት። ትክክለኛ መንገድ ማትሄድ ከሆነ እናቷም የእጇን ማግኘት ግዴታ ስለሆነ እሷም የእጇ ማግኘት አለባት ብላ እንግዲህ እውነቱ ቀኑን ጠብቆ ማውጣቱ ስለማይቀር በጣም ረዥም ጉዞ አትጓዢ። አንቺ ለሰው በቆፈርሽበት ጉድጓድ ላይ ራስሽ እንደምትገቢ ደግሞ አትዘነግ ትላታለች ቤዛ ደሊና ለቤዛ። ቤዛ ደግሞ አንቺን አያገባሽም፣ አንቺ የኪችን ሰራተኛ ብቻ ነች። ስለ ህይወታችን ስለ ቤታችን የት ሄደን ከየት መጣን አንቺን ምንም አያገባሽም። ካሌብ ላይ ስለ እናንተ ይጨነቃል፣ እናንተ ደግሞ እንደ ሌባ ሆናችሁ ከውጭ ቅስ ብላችሁ ወደ ቤት ትገባላችሁ። ምን አይነት ሰዎች ናችሁ ብላ እንግዲህ ደሊና ተናዳ ስታወራ እንግዲህ ቤዛ ወርውራት ነው የሄደችውና ወይዘሪት አልማዝ ደግሞ በሁሉም ነገር ላይ ጥልቅ እላለሁ አትበይ፣ እኔ ነግሬሻለሁ፣ ያለሽበትን ቦታ አውቀሽ ቁጭ ብቻ ነው አማራጭ የሚሆንልሽ ብላ እንግዲህ ያስገድዷታል። እሷም አይ ይሄ ነገር እኔ ለኔ አትናገሩ፣ ራሳችሁ ከየት ነው እንደ ሌባ የምትመጡት ትላቸዋለች።